ይህ ቪዲዮ በአንድ ሳምንት ውስጥ 1000 ሰብስክራይበር እና 1000 ላይክ ከሞላ ሁለት ሰዎችን 1000 ብር እንሸልማለን። ለመሸለም ብቁ ለመሆን ይህን ቪዲዮ እስከ መጨረሻ ይመልከቱ እና ይህን ቪዲዮ ላይክና ሰብስክራይበር ያድርጉ። ቪዲዮ ለብዙ ሰው እንዲደርስ 10 ጊዜ ሼር ያድርጉ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮ 10 የዓለማችን ፈጣን መኪኖች የምናይ ይሆናል። ቪዲዮ ከመጀመሩ በፊት ላይክና ሰብስክራይብ ያድርጉ። አሁን ቀጥታ ወደ ቪዲዮ እናልፋለን። 1. ኮሎኔል ሰይድ ጃስኮ አብሳወድ በሰዓት ከ310 ማይል በላይ 499 ኪሜ በሰዓት። ይህ ኮሎኔል ሰይድ ጃስኮ አብሳወድ ነው። የበለጠ ኃይለኛ እና ለስላሳ የምርት ስሙ ቦንከር ሃይፐርካር 3 ባለመንታ ቱርቦ ቻርጅ 5.0 ሊትር ጂ8 ሞተር 600 HP እና 500 ኒማ የማሽከርከር አቅም ያለው ሲሆን ክብደቱ 390 ኪግ ብቻ ነው። ኮኒግሴግ ጃስኮ አብሶሉት በንድፈ ሐሳባዊ ከፍተኛ ፍጥነት ያለው 310 ማይል በሰዓት ነው። የጃስኮ አብሶሉት ሌሎች ብዙ መዝገቦችን ይዟል። ይህንን የተስፋ ቃል ለማስፈጸም የሚችል ሲሆን ይህም ከ0-400 ኪሎ ሜትር በሰዓት 249 ማይል በሰዓት እና ከዚያም እንደገና ወደ ዜሮ በመመለስ ሩጫውን በ27.83 ሰከንድ በማጠናቀቅ የዓለም ክብረ ወሰንን ጨምሮ 2. ያንግዋንግ ዩ9 ኤክስትሪም 308 ማይል በሰዓት 496 ኪሜ በሰዓት። አዲሱ ያንግዋንግ ጂ9 ድራይም በሴፕቴምበር 2025 በጀርመን አውራ ጎዳና ላይ በከፍተኛ ፍጥነት በተመዘገበው የ308 ማይል ፍጥነት በዓለም ፈጣን የምርት መኪና ይፋዊ ሪከርድን አስመዘገበ። ይህም በኤሌክትሪክ መኪናዎች ታሪክ ውስጥ ትልቅ ጊዜ ነው። ጂ9 ድራይም በ4 ኤሌክትሪክ ሞተሮች የተገጠመ 3.0 ሮህብ ጥምር ሲሆን እጅግ በጣም ኃይለኛ ባለ 1200 ቮልት ኤሌክትሪክ ሲስተም አለው። ለአውዲ የእርስዎ አማካኝ ቤተሰብ ኢቪ ባለ 400 ቮልት መዋቅርን ይጠቀማል። የጂ9 ድራይም 30 ሞዴሎች ብቻ ለመግዛት ይገኛሉ። ዋጋውም በሰሜን 200,000 ይጀምራል ተብሎ ይጠበቃል። 3. ቡጋቲ ቱርቢሎን በሰዓት 277 446 ኪሜ በሰዓት በ2000ዎቹ ውስጥ ካደጉ በዓለም ላይ በጣም ፈጣን መኪና የሚለው ቃል በቡጋቲ ቪሮን በቶፕ ጂር ላይ ከተዋጊ አውሮፕላኖች ጋር ሲወዳደር የነበረውን ትዝታ ያመጣልዎታል። ደህና የዚያ የመኪና መንፈስ ባለፉት ዓመታት ውስጥ ተካሂዷል እና አሁን አዲሱ ቱርቢሎን አለን። አዲስ ቤጃት የተዋረበዋን የፊት መንዳት ይህንን የ3.2 ሚሊዮን ፓውንድ የቅንጦት ሚሳኤል ከ0-60 ማይል በሰዓት ከ2.0 ሰከንድ በታች የሚያስከፍት ባለ 800 HP 16 ድብልቅ ሞተር አለው። ቡጋቲ ከአሮጌው ቺሮን በሰዓት ከ300 ማይል በላይ ማግኘት ከቻለ በኋላ በጥቂት ዓመታት ውስጥም የበለጠ ፈጣን ስሪት ሊኖር ይችላል። 4. ሄንሴ ቬኖም F5 272 ማይል በሰዓት 438 ኪሜ በሰዓት። በአሜሪካ ውስጥ ያሉ ሰዎች በቅርቡ የከፍተኛ ፍጥነት ጨዋታውን እየደበደቡ ነው። አራተኛው ቦታ ወደ ሌላ ሁሉም አሜሪካዊ ሱፐር መኪና ይሄዳል። ሄነሴ ቬኖም F5 ባለ 6.6 ሊትር መንታ ቱርቦቻርጅ ጂ8 ከ817 HP እና 617 ኒማ የማሽከርከር ኃይል አለው። ይህ በ2.6 ሰከንድ ውስጥ ከ0-60 ማይል በሰዓት ለማስጀመር በቂ ነው እና ወደ 272 mph በከፍተኛ ፍጥነት ይሄዳል። ለአሁን 5. ቡጋቲ ሚስትራል በሰዓት 270 435 ኪሜ በሰዓት። ቤጃቴ ሚስትራል በዓለም ላይ በጣም ፈጣኑ የሚቀያየር መኪና ነው። ከፍተኛ ፍጥነት ያለው 270 ማይል በሰዓት ነው። እንዲሁም ባለ 8.0 ሊትር ባለ 4 ቱርቦቻርጅ U16 ሞተርን የሚያሳየው የመጨረሻው ቡጋቲ ነው። 600 HP እና 600 ኒማ ቶርክ ያወጣልና ኃይል ወደ አራቱም ጎማዎች በ7 ፍጥነት ያለው አውቶማቲክ የማርሽ ሳጥን በኩል ይላካል። 6. ፋይማክ ነቤራያፍ 267 mph 430 ኪሎ በሰዓት። የመጀመሪያው ፋይማክ ነቤራያ ቀድሞውንም ቦንከር ኤሌክትሪክ ሃይፐርካር ነበር። አሁን ግን የክሮሺያ ኩባንያ ኔቬራ አርን ይዞ መጥቷል። ይህ ደግሞ የበለጠ እብድ ነው። ከአራቱ ኤሌክትሪክ ሞተሮች የሚገኘው ኃይል ከ914 HP ወደ 107 HP ከፍ ያለ ሲሆን ከፍተኛው ፍጥነት ከ256 ማይል በሰዓት ወደ 267 ማይል ከፍ ብሏል። እንዲሁም በ1.7 ሰከንድ ውስጥ ከ0-60 ማይል ይሰራል። 7. አስፓርክ ጉጉት 256 ማይል በሰዓት 413 ኪሜ በሰዓት
አነስተኛ መጠን ያለው የጃፓን ሃይፐር መኪና ሰሪ ነው እና ጉጉት 4 ኤሌክትሪክ ሞተሮች እና 953 HP ያለው ለስላሳ ኢቪ ነው። በከፍተኛ ፍጥነት 256 ማይል ከመፍንዳቱ በፊት በ1.7 ሰከንድ ከ0-60 ማይል ይሰራል። የዚህ መኪና ፈጣን ስሪትም አለአዋስፕ 600 ተብሎ የሚጠራው 272 ማይል በሰዓት መስራት ይችላል። ነገር ግን ይህ የመንገድ ሕጋዊ አይደለም። 8 ማክላረን ስፒድቴል 250 ማይል በሰዓት 402 ኪሜ በሰዓት ማክላረን ስፒድቴል የዓለምን ሪከርዶች ለማሳደድ አልነደፈውም፣ ነገር ግን በ250 ሜሰ ከፍተኛ ፍጥነት እስካሁን ከሠራው ፈጣኑ የመንገድ መኪና ነው። አዲሱ ባንዲራ ወ1 እንኳን በሰዓት 237 ከብቻ ኪ ይሰራል። መኳረን ስፒድቴል ደግሞ ካለፈው ባለ 3 መቀመጫ መኪና ፈጣን ነው። አፈ ታሪክ የሆነው መኳረን F1 9 ኮኒግሰግ ሬግራ 250 ማይል በሰዓት 402 ኪሜ በሰዓት ከስፒድቴል ጋር የሚዛመደው ከስዊድን ብራንድ በዚህ ዝርዝር ውስጥ ሁለተኛው መኪና የሆነው ኮኒግሰግ ሬግራ ነው። መንታ ቱርቦ V8 ሞተር እና ኤሌክትሪክ ሞተር በድምሩ 500 HP ያመርታል። 10 አስቶን ማርቲን ቫልኪሪ 250 ማይል በሰዓት 402 ኪሜ በሰዓት በምልክቶች ላይ በመመስረት አስቶን ማርቲን ቫልኪሪ የመንገድ ሕጋዊ ነው ብለው ላያስቡ ይችላሉ። ሙሉ በሙሉ የተነፋ ዋይማንስ እሽቅድምድም ሊመስል ይችላል፣ ነገር ግን በመንገድ ላይ በትክክል መንዳት ይችላሉ። ከሾፌሩ ጀርባ የተጫነው 6.5 ሊትር ዲቃላ V12 ከ160 HP ጋር ይህን የF1 ተመስጦ የመንገድ ውድድር በ2.5 ሰከንድ ውስጥ ከ0-60 ማይል መግፋት ይችላል።